ትወጣለህ አትወጣም? አልወጣም። ትወጣለህ አትወጣም? ተው እንጂ። ትወጣለህ አትወጣም? አልወጣም። አሁን ሽጉጥንታ ሽጉጥን ወደ ታች አውርድ። ኢንስፔክተር፣ በነፍስ ማጥፋት ወንጀል ስለተጠረጠርክ በቁጥጥር ስር ውለሃል። ሽጉጡን ጣል። እባክህን ሽጉጡን ጣል። ከዚህ በላይ ነገሩን አታክብር ኢንስፔክተር። አታስፋ መኪና ላይ ውጣ። አልወጣም። በራሴ መኪና ሄዳለሁ። መኪና ላይ ውጣ። ሁለታችሁም ውስጥ ግቡ። ኮማንደር ይህንን ጉዳይ ከኔ ሌላ ሊያጣራ የሚችል ሰው መጠበቅ እብደት ነው። ዝኑ ወንድሜ፣ እንዴት ነህ አንተ? ደህና ነህ ግን? ወንድሜ ምንድነው ነገሩ? ላልተወሰነ ጊዜ አልመጣም። እሺ፣ የሚያስፈልግ ነገር ካለ ሰብለ ጽዮን ታዘጋጅላችኋለች። እሷን ጠይቋት። አባዬ። አሜን። ስልክ ስንደውል ነበር እኮ ስልክ ግን ዝግ መሆኑ ልክ አይደለም። እኔና ዝኑ ከዚህ በኋላ እንዳታመሽ ልንነግርህ ተስማምተናል አይደል ዝኑ? ባባዬ አይ ዛሬ አልመጣም። ለ3 ቀን ለስራ እወጣለሁ። አባዬ አንተ የሌለህበት ቤት እኮ መቆየት ያስጠላል። እና ራስን ጠብቅሽ። ጠዋት ተነስ፣ በጊዜ ቁርስን ብላ። ዝኑ አባዬ አድራለሁ እያለ ነው። ኧረ አባዬ አንተ ከሌለ መኖር ነው ያስጠላው። እሺ ነገር ቶሎ ለመምጣት ሞክር። እወዳለሁ የኔ ልጅ። ለዝናሽ ታስልኩ። እሺ ደህና እደር። ቻው፣ እወድሻለሁ።